ሰላም ቤተሰብ እንዴት አላችሁልኝ? አብዛኞቻችሁ ኢትዮ ኮደርስ የምታወጡት ሰርቲፊኬት ጥቅሙንና ስለ ኮርሱ ምን እንደሆነ ዲቴል ሳትረዱ ዝም ብላችሁ እያወጣችሁ እንደሆነ እየተገነዘብኩ ነው። ስለዚህ ከማውጣታችሁ በፊት ስለ ኮርሶቹ እያንዳንዳቸው ዲቴል ስለምን እንደሚያጠናና ለምን እንደሚጠቅማችሁ አሁን በዚህ ቪዲዮ ነግራችኋለሁ። ለዚህ አካውንት አዲስ ሆናችሁ ካላችሁ ይሄንን አካውንት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። በቅድሚያ ምን ታደርጋላችሁ? የትኛውን ብራውዘር ላይ በመሄድ ኢትዮ ኮደርስ ብላችሁ ሰርች ታደርጋላችሁ። ልክ እንደዚህ እዚህ ከላይ እንደምትመለከቱት አይነት ኢትዮ ኮደርስ የሚል በግሪን የሚመጣላችሁን ክሊክ አድርጋችሁ የምትገቡት ማለት ነው። ምን እያየሁኝ ነው? አብዛኞቻችሁ በተለያዩ ግሩፖች ወር የተለያየ ቦታ ላይ በሚኖር ሊንክ ነው እየገባችሁ ያላችሁ። ያ በሚሆንበት ሰዓት አይሰራም ወይ ሰርቲፊኬቱን አያወጣላችሁ። ምክንያቱም ዳይሬክት ብራውዘር ላይ ሄዳችሁ ኢትዮ ኮደርስ ብላችሁ ሰርች ካላደረጋችሁ ያንን ሰርቲፊኬት አያወጣም። ስለዚህ አልሰራልንም እና የተለያየ ነገሮች ጥያቄ ይጠይቃችሁ ያላችሁ ሰዎች ይሄ ለእናንተ መልስ ይሆናል ማለት ነው። ፊት ለፊት ላይ የመጣውን ይሄን በግሪን አርማ ያለችዋን አንድ ጊዜ ክሊክ አድርገናት እንገባለን። እሱን ክሊክ አድርገን ከገባን በኋላ ወደ ላይ ስክሮል እናደርጋለን። ወደ ላይ ስክሮል ካደረግን በኋላ እዚህ ጋር ከታች እንደምትመለከቱት ጌት ስታርትድ የምትላለች። ጌት ስታርትድ የምትለዋን አንድ ጊዜ ክሊክ አድርገናት እንገባለን። ጌት ስታርትድ የምትለዋን ክሊክ አድርገን ከገባን በኋላ ዛሬ ስለ ኮርሶቹ እያንዳንዳቸው ዲቴል መረጃ ነው ልሰጣችሁ የፈለኩት። ስለዚህ አሁን እዚህ ጋር የምትመለከቱት አሁን ለምሳሌ አንድሮይድ ዲቨሎፕመንት ፋንዳሜንታል እንመለከታለን። ይሄም የሚያጠናው ስለምንድነው? ሞር ሶፍትዌር ተማሪዎች ያውቁታል። ምክንያቱም ይሄ ስለምንድነው የሚያጠናው? ስለ አንድሮይድ ስለ ስልኮች ነው። አሁን ለምሳሌ አንድሮይድ ስልኮች ይባላሉ፣ አይፎኖች አሉ። የተለያዩ አይነት የስልኮች ምን አላቸው ኢንተርፌሳቸውን። ለምሳሌ አንድሮይድ ስንላቸው አሁን የተለያዩ ቴክኖ ምናምን ስልኮች አንድሮይድ ይባላሉ። አይፎኖች አሉ፣ ሳምሰንግ፣ የተለያዩ አይነት የስልክ ሞዴል አለ። ስለዚህ ይሄ ስለምንድነው? ስለ ወደ ፊል ኢንተርፌስ የስልካችን ኢንተርፌስ ስለ ኢንተርፌስ ኮድ አደራረግ ነው ይሄ የሚያስተምረን። አሁን ለምሳሌ እዛ ዙሪያ ላይ ኢንተረስቱ ያላችሁ አሁን ለምሳሌ የግላችሁን አፕሊኬሽኖችን ክሬት ማድረግ የምትፈልጉ አሁን ለምሳሌ የተለያየ ቢዝነስ ላይ ያላችሁ ሰዎች በግላችሁ የራሳችሁን የሆነ አፕሊኬሽኖችን ዲቨሎፕ ማድረግ የምትፈልጉ ካላችሁ ይሄ ኮርስ በጣም ወሳኝ ነው። አሁን ለምሳሌ የንግድ ባንክ፣ ሲቢኢ፣ ቴሌብር የተለያዩ አፕሊኬሽኖች አሉ። ልክ እንደነዛ የምትጫወቱት አይነቶች ጌም የሚጫወቱት ብዙ አይነት አፕ አለ። ልክ እናንተ ግን ቢዝነሳችሁ ራን ማድረግ የምትፈልጉትን አይነት አፕሊኬሽኖችን ቢዝነሳችሁ እንዲሳለጥ የምታደርጉትን አፕሊኬሽኖችን ዲቨሎፕ ማድረግ የምትፈልጉ ከሆነ እንደ ቤዝመንት ይሄንን ኮርስ ወስዳችሁ አዲሽናሊ ደግሞ የተለያዩ አይነት ኮርሶች አሉ። እነዛንም ጨምራችሁ ወስዳችሁ ስኪላችሁን አዳብራችሁ የራሳችሁን የሆነ ለቢዝነሳችሁ የሚሆን አፕሊኬሽን ዲቨሎፕ ማድረግ ትችላላችሁ ማለት ነው። ወደ ጎን እንደዚህ አንድ ዙር ስክሮል ስናደርገው እዚህ ጋር ምን እንመለከታለን? ዳታ ሳይንስ ፋንዳሜንታልን እንመለከታለን። ዳታ ሳይንስ ፋንዳሜንታልን ስንመለከት ይሄ ደግሞ አሁን ለምሳሌ ኤክሴል ዙሪያ ላይ ወርድ ምናምን የተለያዩ ኮምፒውተር ላይ አሁን ለምሳሌ ሌክቸር የምትሰጡ መምህራኖች፣ የተማሪ ግሬድ የተለያዩ ነገሮችን የምትሰሩ ሰዎች አሁን ለምሳሌ ዳታ ሳይንስ ያስፈልጋል። ይሄ የተማሪ ግሬድ መስራት ብቻ ሳይሆን በተለያየ ፋይናንሻል ዙሪያ ላይ የተለያየ ቁጥር ነክ ባንክ ቤት የተለያየ ነገር የምትሰሩ ሰዎች ዳታ ሳይንስ ይሄ ወሳኝ ነው። አሁን ለምሳሌ እኔ በግሌ ሰጀስት የማደርገው ዳታ ሳይንስ ፋንዳሜንታልን ሆል ማናችንም ሰዎች ማንም ሰው ቢሆን ይሄንን ኮርስ መውሰድ አለበት። እንደ ቤዝ በከልባችሁ ጊዜያችሁን ሰጥታችሁ በስነ ስርዓት ይሄንን ኮርስ ውሰዱት። ምክንያቱም ይጠቅማችኋል እንጂ አይጎዳችሁም። እነዛን ትንሽ የሆነ ፓሽን ይጠይቃሉ እና አንድሮይድ ዌብ ዲቨሎፕመንት የተለያዩ ነገሮች ፓሽን ይጠይቃሉ። ይሄ ግን ኦልሞስት በቃ አስፈላጊ ነው፣ ቤዝመንት ነው። እንደ ሰው ልጅ አሁን እስካለ ድረስ አሁን ነገሮች ሁሉ ወደ ዲጂታል እየሄዱ እስከሆነ ድረስ የተለያዩ ነገሮችን ግዴታ ምን ማድረግ አለበት? በኮምፒውተር ላይ ኤክሴሎችን የተለያዩ ነገሮች መጻፍ መስራት ይኖርበታል። ስለዚህ ሰውን ከመጠየቅ ከማስቸገር ይሄንን መስራት ትችላላችሁ። በተጨማሪ ደግሞ በዚህ በጣም አሁን ፓሽኔትድ ሆኖ መስራት የማይፈልጉ ኦቨር ቢዚ ለሆኑ ሰዎች ደግሞ እቺኛዋን በዳታ ሳይንስ ፋንዳሜንታል በወሰዳችኋት ኮርስ የተለያዩ አይነት ነገሮችን በመስራት ገንዘባችሁን ሜክ ማድረግ ትችላላችሁ ማለት ነው። ይሄን ዳታ ሳይንስ ግን በግሌ ሁላችሁም ብትወስዱ ብዬ ሰጀስት አደርጋለሁ። አንድ ዙር ወደ ጎን ስክሮል በምናደርግበት ሰዓት እዚህ ጋር ምን እንመለከታለን? ፕሮግራሚንግ ፋንዳሜንታል እንመለከታለን። ፕሮግራሚንግ ፋንዳሜንታል አሁን ለምሳሌ ቀደም እንዳልኳችሁ እንደ አንድሮይድ ነው። አሁን ሞር ሶፍትዌር አካባቢ አይቲ አካባቢ ላይ ላሉ ሰዎች ለምሳሌ ዳታቤዞች ምናምን ላሉ ሰዎች ኮዲንግ ስለሆነ ሞር ኮዲንግ ነው ኤችቲኤምኤል አሁን ወደዛ ሰፈር ስለሆነ ሞር ለነሱ ነው እንትን የሚላቸው። ይሄም ለምንድነው? አሁን ለምሳሌ ዌብሳይት ፔጆችን ኢንተርፌሶችን የተለያዩ የዌብሳይት ፔጅ ኢንተርፌሶችን ይሄንንም ኮርስ የምትወስዱት አሁን ለምሳሌ የግላችሁ ዌብሳይት እንዲኖራችሁ የግላችሁ ሾፕ ካለ የግላችሁ የተለያየ ተቋማት ካሉ የተለያየ በግል የምትንቀሳቀሱት የተለያዩ ነገሮች ካሉ ይሄ
ፕሮግራሚንግ ፋንዳሜንታል እንደ ቤዝመንት ወስዳችሁ አዲሽናል ከተለያየ ቦታ ኮርስ ወስዳችሁ የራሳችሁን የሆነ አነስ ያለች ዌብሳይት አሁን ለምሳሌ ኢትዮ ኮደርስ ብለን የገባነው ዌብሳይት አለ አይደለ? እንደዚህ ዌብሳይት የተለያዩ ዌብሳይቶች አሉ። እናንተም እንደምታውቁት በተለያየ አይነት ፕላትፎርሞች ላይ የተለያዩ ዌብሳይቶች አሉ። እንደዚህ አይነት የግላችሁን የሆነ በብራንዳችሁ ዌብሳይቶችን ክሬት ማድረግ የምትፈልጉ ከሆነ ይሄኛውን ፕሮግራሚንግ ፋንዳሜንታል ኮርስን መውሰድ ትችላላችሁ። እና በመቀጠል አንድ ጊዜ ወደ ጎን ስክሮል በምናደርግበት ሰዓት አርቲፊሻል ኢንተለጀንስ ይላል። ይሄንንም እኔ ለሁላችሁም ሰጀስት አደርገዋለሁ። ምክንያቱም እየሄድን ያለነው ወደ ምንድነው ወደ ዲጂታል ወደ ሆነ ዓለም ወደ ዲጂታል ወደ ሆነ ዘመን እየሄድን ስለሆነ ይሄ በጣም ቤዚክ ነው። አሁን ከፋንዳሜንታል ዳታ ሳይንሱ ቀጥሎ ይሄኛውንም እንደው ይሄን ራሱ ሰጀስት አደርጋችኋለሁ። ምክንያቱም ምንድነው እየሄድን ያለነው ወደ ምንድነው አርቲፊሻል ኢንተለጀንሱ ኤአይዎች ብዙ ነገር ኤአይ ላይ እየተሰራ ነው። ብዙ ነገር ኤአይ ሶልቭ እያደረገልን ነው። ብዙ ነገር ኤአይ እያቀለለልን ነው። እየቀለለልን ባለ ሰዓት ላይ እኛ ምን ማድረግ አለብን? ከዲጂታሉ ዓለም ጋር እኩል መሄድ አለብን። ወደ ኋላ መቅረት የለብንም። ብዙ ነገሮች በእጅ መሰራት እየቆሙ ነው። አርቲፊሻል ኢንተለጀንሶች፣ ሮቦቶች የተለያዩ ነገር እየሰሩ ባለ ሰዓት ላይ ይሄንን ኮርስ ሳናቀርተን ሳንማር ቀርተን ቻትጂፒቲ የተለያዩ ኤአይዎችን እንዴት መጠቀምና እንዴት አድርገን ኢፊሺየንትሊ መጠቀም መቻል አቅቶን ወደ ኋላ መቅረት ስለሌለብን ይሄንን ኮርስ መውሰድ አለባችሁ። ይሄ ሞር ዲቴል እንዴት አይነት ፕሮንቶችን የተለያየ ነገር ኤአይ እንዴት ይጠየቃል በተለያየ አይነት ዙሪያ ላይ ስለ ኤአይ አጠቃቀም የሚሰጠን ኮርስ ነው። ይሄውን ከሃይስኩል በላይ ላሉትና ለየትኛውም ሰው የሚያስፈልግ ኮርስ ነው። ይሄ ኮርስ ስለዛ ነው የሚያጠናው። ይሄንንም ኮርስ ቤዚክሊ ውሰዷቸው። ሞር ወደ ፕሮግራሚንግ እና አንድሮይድ ምናምን አካባቢ ትንሽ ኮምፕሊኬትድ ሊያደርጋችሁ ይችላል። ፓሽን ይጠይቃል እሱ ነገር ማለት ነው። ግን እንደ ቤዚክሊ ፋንዳሜንታል እና አርቲፊሻል ኢንተለጀንስን እንድትወስዱ ሰጀስት አደርጋችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልቤ አመሰግናለሁ። ለዚህ አካውንት አዲስ ሆናችሁ ካላችሁ ይሄንን አካውንት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ፒስ ይመቻችሁ።